ሰላም እንዴት ቆያችሁ? ውድ የአሚባራ ፕሮፐርቲስ ቤተሰቦቻችን ዛሬ የምገኘው እኔ አሁን ሳይት ላይ ነው። ፕሮግረስ አፕዴት ላደርጋችሁ ነው የመጣሁት። እንግዲህ አሁን እኔ የምገኘው ቢልዲንግ ኤርታሌ ኤ እና ቢ ብሎክ ላይ ነው የሚገኘው። በመሃላቸው አንደኛ ፍሎር ላይ ቴራስ አለ። እንዳያችሁት ወደ 800 ካሬ የሚሆን ኦፕን ስፔስ ነው። የላይኛው ቴራስ እንደተጠበቀ አለ። ኤ ብሎክ ላይም ቢ ብሎክ ላይም ሁለቱ የራሳቸው እያንዳንዱ ቴራስ ይኖራቸዋል። ነገር ግን ይሄኛው ተጨማሪ ምናልባት ኢቨንት ስናዘጋጅ የተለያዩ ፕሮግራሞች ላይ ኃይለኛ ንፋሳት ሲመጡ ሊያውኩን ይችላሉ በሚል ኮንሴፕት ነው ይሄ ፍሪ ስፔስ የሚኖረን። ከፍሪ ስፔሱ ደግሞ አጠገብ ላይ የምናየው እዚህ ጋር ኦፕን የሆኑ ስፔሶች አሉ። ለቢልዲንጉ ሪሴፕሽን ኤሪያ ነው። ሪሴፕሽን ኤሪያ ገስት ሲመጣ የሚስተናገድበት ሪሴፕሽን ኤሪያ ሁለቱም ኤ ላይም ቢ ቢልዲንግ ላይም ኦፕን የሆኑ ሪሴፕሽን ኤሪያዎች ይኖራሉ። እንግዲህ እንዳያችሁት ኤርታሌ ኤ እና ቢ ብሎክ በሁለት ዓመት ውስጥ ነው ፕሮግረሱ ይሄን የደረሰው። ኦልሞስት 85% በመጠናቀቅ ላይ ይገኛል። በዚህ ዓመት በ9 ወራት ውስጥ ለማስረከብ ነው እቅዳችን። አሁን ላይ እንዳያችሁት የውጭ ፕላስተሪንጉም እያለቀ ነው የሚገኘው። ውስጥ ላይ ኢንስታሌሽን ስራዎች ሁሉም እያለቁ ነው። ፓርቲሽኑ አልቋል። ፕላስተሪንግ የውስጥ አልቋል። በዚህ ዓመት የምናስረክብ ይሆናል። ሌላኛው ከጀርባ ያሉ ቢልዲንጎች ኦልሞስት በ2 ዓመት ተኩል እስከ 3 ዓመት የምናስረክባቸው ቢልዲንጎች ባለፈው እንዳልኳቸው ኤክስካቬሽን ስራቸው ጀምሮ ነበረ። ኤክስካቬሽን ስራቸው አልቆ አሁን ላይ ኮንክሪት ላይ ነን ያለ ነው። ይሄ እዛ ጋር የምታዩት ዋተር ፕሩፍ ኦር ደግሞ እርጥበት ህንፃው እርጥበት እንዳይዝ እየተለጠፈ ነው የሚገኘው። እነኚህ 3 ቢልዲንጎች አሁን ላይ ኦልሬዲ ቤዝመንታቸውን ሊያወጡ ተቃርበዋል ማለት ነው። ቤዝመንታቸው ተመሳሳይ ይሆናል። አንድ ላይ ነው ወደ ላይ የሚወጡት። ሌላኛው ከኤ እና ቢ ብሎክ መሀል ላይ እንዳለው 23 ሜትር ስፔስ እነኚህ ቢልዲንጎች ላይ ሁሉም ቢልዲንጎች ላይ ከ21 እስከ 23 ሜትር የሚሆን ኦፕን ስፔስ ይኖረዋል። ያንም ያደረግንበት ምክንያት ምንድነው? ቤቶቹ በሁሉም አቅጣጫ ናቹራል ቬንቲሌሽን እና ናቹራል ላይት እንዲያገኙ ተደርጎ ነው የተሰራው። ከዚህ ቢልዲንግ እና ከነዛ ከኤርታሌ ቢልዲንግ እና ከጀርባ የሚገነቡት ቢልዲንግ ላይም እንደዛው 23 ሜትር ጋፕ ይኖረዋል። 23 ሜትሩ ጋፕ ምንድነው? ይሄኛው ነዋሪ ቀጣዩ እስኪያልቅ ድረስ እዚህ ላይ የሚገኘው ነዋሪ መኖር እንዲጀምር ይታጠራል። ይሄ ሁለቱ ቢልዲንግ ራሱን የቻለ ኮምፓውንድ ይሆናል። ሲያልቁ ግን አንድ ላይ ኤንጌጅድ ይሆናሉ። አንድ ላይ ሙሉ ኮምፓውንድ ፒውር ሬዚደንሻሉ ይሆን። ስለዚህ እነኚህ ቢልዲንጎች ፊኒሺንግ ስራቸው ሲሰራ ከጀርባ ያሉት ደግሞ ስትራክቸራቸውና ስኬሌተን ስራቸው ያልቃል ተብሎ ነው ኤክስፔክት የሚደረገው። ምክንያቱም እዚህ ላይ የሚኖረው ነዋሪ መረበሽ ስለሌለበት ማለት ነው። ያየነው ፕሮግረሳችን ይሄን ይመስላል። ወደ ላይ ስንወጣ ደግሞ ከቪው አንጻር አንድ ነዋሪ ማግኘት ያለበት የቤትን ኮንሴፕት ሲይዝ ቤት ሌክዠሪ ላይፍ ስታይል የሚለውን ነገር ማግኘት የሚችልበትን አንዳንድ ነገሮችን ከቤቶች ስታንዳርድ አንጻር ከተሰሩ ከኳሊቲ አንጻር ከቪው አንጻር በደንብ ኔክስት ቪዲዮ ላይ የምናይ ይሆናል። መልካም ጊዜ ይሁንላችሁ። ለተለያዩ ኢንፎርሜሽኖች አካውንቱን ፎሎ ላይክ ማድረግ እንዳትረሱ። ቴንክ ዩ